ፀሐይም በገባውን ቆመች ይላል። እኔ ዝም ብሎ እንደ ድሮ ነው የተማርኩት። በእርግጥ አሁን ግን ተሻሽሎ ሳይንስ ብዙ ጊዜ ስለሚሻሻል መጽሐፍ ቅዱስ ብቻ ነው ማይሻል። እርማት የሌለው እውነት መጽሐፍ ቅዱስ ብቻ ነው። ማንም ቢናገር የሆነ ቀን ይቀየራል። የተሻለ ሲመጣ ይሽረዋል። የማይሻሻል ይሄ ብቻ ነው። እኔም የማምነው መጽሐፍ ቅዱስ ነው። እና ስንማር ድሮ መሬት በፀሐይ ዙሪያ ትዞራለች የሚል ነው ትምህርት የተማርኩት። እኔ ምህዋር አላት እንትን አላት። መሬት በፀሐይ ኢያሱ ያስቆመው መሬት ነው እንዴ? መሬት ቁሚ ነው እንዴ ያለው? ፀሐይ ቁሚ ነው ያለው። ኢያሱ አይ ቲንክ አልተሳሳተም። ተፈታተናችሁ ከልጅነት ጀምሮ የተማራችኋት ትምህርት የእግዚአብሔርን ቃል አታምኑም እንዴ? ምንድነው አንተ ኢየሱስ ያድናል ብቻ ነው ብታምኑት? ይሄ መጽሐፍ ቅዱስ ውስጥ ነው ያለ። እግዚአብሔር በኢያሱ ስህተት ታምር ሰርቶ አይደለም። መጽሐፍ ቅዱስ ስህተት አልባ ነው። ጌታ ካልመጣና እድሜ ከሰጠው ሳይንስ ማን እንደሚዞር ይደርስበታል። ምክንያቱም መሬት ከመዞር አንድ ቀን ዘግይታለች አሉ እኮ። እኛ ድሮን ያነበብነው ኢያሱ 10 ላይ እነሱ በቅርብ ይደርሱበት። እኛ ስንት ሺህ ዓመቱ እኮ ነው መሬት አንድ ቀን እንደ ሲስተም አንድ ቀን እንደቆመ። ስለዚህ አንድ ቀን እንደዘግ አሁን እኮ የጥፋቷን እኮ አግኝተውታል አይደል? ፕሉቪያል ሬን የሚባል አልተማራችሁ? ተምራችኋል አይደል? ይቅርታ፣ በጣም ይቅርታ። ፕሉቪያል ሬን የሚባል እኮ አለ የምድርን ቅርጽ የቀየረ ተብሎ አይ ቲንክ ፕሪካምብሪያ ምናምን ነው ሴኖዞኪያ። አሁን እዚያን ጂኦግራፊ ላስተምር እንዴ? ምን አለ መልሱልኝ ቶሎ ቶሎ። ምን አለ መጽሐፍ ቅዱስ ብቻ ባስተምር። የጥፋቱ ብለን እኛ ዘፍጥረት 6 ላይ እኮ ነው ያነበብነው። የጥንት እኮ ነው። እነሷን እንደ አዲስ ነገር ብለው ዜና ሲያረጉት መሬት ውሃ ላይ ነው የተቀመጠችው የሚል አለ ጴጥሮስ ላይ። አሳ አጥማጅ ነው ሰውየው፣ አልተማረም ብሎታል። መሬት አለ። አንተ ከወንጌል ጋር ምን ያገናኘዋል እኮ ልትርኮ ትችላለህ። መገለጥ ነው ሰጠው እግዚአብሔር። ምን ያርግ? መሬት ውሃ ላይ ነው ያለችው አለ። አሁን እኛ የሚመስለን ውቅያኖስ ምናምን መሬት ላይ ያለ፣ ከዛ በታች ባይዘው ውሃ አለ የሚል ነገር እኔ አንበብ ያለው ባይዘው። እናንተም ዲስከቨር እንደምታደርጉ ተስፋ አደርጋለሁ። ሳይንስ ዲስከቨር አረኩ አለ። ኢንቨንት ነው የሚያደርጉት፣ የነበረ ነው የሚያገኙት። ጌታ ይባረክ። ለማንኛውም ፀሐይ ናት የምትዞረን። አጠገባቸው ያለውን ሰው ለፈተና ፀሐይ ትዞራለች፣ ለህይወት መሬት ነገሩት። ለፈተና መሬት ትዞራለች፣ ለህይወት ፀሐይ ትዞራለች በሉት። ስለዚህ ከዚህ በር መልስ ፀሐይ ናት የዞረችው፣ ከዛ በር ውጪ መሬት። ፈተና እንዳትወድቁ ብዬ እንጂ እውነቱ ግን ይሄ ነው።